ከሐረር ወጣ ባለች የጀርሳ ጎሮ በምትባል መንደር ሐምሌ 23 ቀን 1892 ተፈሪ መኮንን ከታወቁ ባላባትና ገዢ ከነበሩት ከራስ መኮንን ወልደ ሚካኤልና ከወይዘሮ የሽመቤት አሊ ተወለዱ። የዳግማዊ አፄ ምኒልክ ታማኝ አማካሪ የነበሩት አባቱ የተፈሪን ቀደምት የፖለቲካ ምኞት በመቅረጽ ረገድ ቁልፍ ሚናን ተጫውተዋል። ተፈሪ ከልጅነቱ ጀምሮ ለዘመናዊ ሀሳቦች ከመጋለጥ ጎን ለጎን የኢትዮጵያን ባህላዊ ትምህርት እየተማረ ለአመራርነት ተዘጋጅቷል። እንደ አውሮፓውያን አቆጣጠር በ1916 ከስልጣን ሽኩቻ በኋላ ንጉሠ ነገሥት ሆነው ከእቴጌ ዘውዲቱ ጋር በመግዛት በ1930 ዓ.ም ንጉሠ ነገሥት ሆነው ንጉሠ ኃይለሥላሴ ተባሉ። እንደ አውሮፓውያን አቆጣጠር በ1935 ጣሊያን ኢትዮጵያን በመውረሯ ወደ እንግሊዝ ሀገር ተሰደዱ። ከሁለተኛው ዓለም ጦርነት በኋላ ወደ ስልጣን በመመለስ የአፍሪካን አንድነት ድርጅት እንዲመሰረት ረድቶ ለአፍሪካ ነጻነት ግንባር ቀደም ድምፅ ሆነ። ሆኖም አገዛዙ ከጊዜ ወደ ጊዜ ፈላጭ ቆራጭነቱና አምባገነንነቱ እያደገ በመምጣቱ ብሎም በረሃብና በእኩልነት አለመመጣጠን በማርክሲስት ደርግ መንግስት በ1974 ዓ.ም ከስልጣናቸው ወረዱ። ብዙም ሳይቆዩ በቀጣዩ ዓመት በሚስጥራዊ ሁኔታ ሞቱ። ኃይል ምንም ያህል መለኮታዊ ወይም ዘላቂ ቢሆን ሁልጊዜም በጊዜና በእውነት የሚፈተን መሆኑ ታሪካቸው ይነግረናል።